በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በዛሬው ቪዲዮ ፕሮግራማችን የምናየው ጥር 11 በጥምቀት ጊዜ በቅዳሴ ጊዜ የሚነበቡ ምንባባት ምዕራፍና ቁጥራቸውን፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ እንዲሁም በጥምቀተ ባሕርና በነግህ ጊዜ የሚሰበክ ምስባክ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። በቅዳሴ ጊዜ የሚነበቡ ምንባባት ሠራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ቁጥር 4 እስከ 8፣ ንፍቅ ዲያቆን የሚያነበው መልእክተ ዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 እስከ 13፣ ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 10 ቁጥር 34 እስከ 39፣ የሚነበበው ወንጌል ዘሉቃስ የሉቃስ ወንጌል ምዕራፍ 3 ቁጥር 21 ፈጽም። የሚቀደሰው ቅዳሴ ዘኤጲፋኒዎስ በነግህ ጊዜና እንዲሁም በጥምቀተ ባሕር የሚሰበከው ምስባክ ተመሳሳይ ነው። እሱም ባሕር ኒ ርየት ወጎየት ወዮርዳኖስ ኒ ገባ ድኅሬሁ አድባር አንፈራጹ ከመሃራጊት ባሕር ኒ ወጎየት ወዮርዳኖስ ገባ ድኅሬሁ አድባር አንፈራጹ ከመሃራጊት። በቅዳሴ ጊዜ የሚሰበክ ምስባክ እረዩከ ማያት እግዚኦ እረዩከ ማያት ወፈርሁ ደንገጹ ቀላያተ ማያት ወደምፀ ማያቲሆሙ ረአዩ ማያት እግዚኦ ርእዮከ ማያት ወፈርሁ ደንገጹም ቀላያተ ማያት ወደምፀ ማያቲሆሙ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሁላችንም ፈጣሪ አምላክ ይጠብቀን። ቸርን ሰንብት።